አማርኛና እንግሊዘኛ የማታነቡ ጀማሪዎች ከሆናችሁ ይህ ለእናንተ ነው። ዛሬ ሙሉ የአማርኛ 34ቱ ፊደላትና 26 ደግሞ የእንግሊዘኛ ሌተሮችን ወይም አልፋቤቶችን ጥንቅቅ አድርገን አማርኛውን በአንድ በኩል እንግሊዘኛውን በአንድ በኩል አድርጌያለሁ። ጥንቅቅ አድርጋችሁ በአንድ ቀን ማወቅ ትችላላችሁ ማለት ነው። በጣም አስተማሪ ቪዲዮ ነው። በደንብ ተከተሉኝ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ላይክ እያደረጋችሁ አበረታቱኝ። እንዲሰራላችሁ ደግሞ የምትፈልጉትን ኮሜንት ሳጥን ላይ አስቀምጡልኝ ማለት ነው። መማር ለሚፈልጉ ልጆች ደግሞ ሼር አድርጉላቸው። በውስጥ መስመር ደግሞ አማርኛንና እንግሊዘኛን ከመሰረቱ ከፊደል ጀምራችሁ ምንም ለማታውቁ ማንበብ ለምትፈልጉና አላማው ላላችሁ ለወደፊቱ ማለት ነው ዛሬ ካላችሁበት ደረጃ የሆነ አንድ ምዕራፍ ከፍ ማለት የምትፈልጉ ከሆነ ታች ላይ ባስቀመጥላችሁ ስልክ ቁጥር ደውላችሁ በየትም ቦታ ሆናችሁ እናንተ በምትፈልጉት ሰዓት አማርኛና እንግሊዘኛን ከመሰረቱ ከፊደል ጀምራችሁ መማር ትችላላችሁ። የትም ቦታ ሆናችሁ ከሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ መማር ትችላላችሁ። ስራችሁን በማይጎዳ መልኩ እናንተ በፈለጋችሁ ሰዓት በሳምንት 5 ቀን ከሰኞ እስከ ዓርብ ነው እያስተማርን የምንገኘው። ደውላችሁ መማር ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ልንሄድ ነው። በጣም አሪፍ። እሺ፣ ለምሳሌ እነዚህ የአማርኛ 34ቱ መደበኛ ፊደላት ናቸው። 34ቱ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 የአማርኛ 34 ፊደሎች ማለት እነዚህ ናቸው። እነዚህ ደግሞ በውስጣቸው 7 ቤተሰብ ይኖራቸዋል። ለምሳሌ የሀ 7 የለ 7 እያለ የሙሉ እስከ ቨ ድረስ ምናልባት ቅደም ተከተሉ እንትን ሊል ይችላል። ለምሳሌ ቨ ያለችበት ከዚህ አይደለም መጨረሻ ላይ አትሆንም፣ መሀል ላይ ነበር የምትሆነው። ግን ቅደም ተከተሉን ባለመያዙ የሚያመጣው ሳይድ ኢፌክት የለውም። እናንተ የሚጠበቅባችሁ ቅርጹን ማወቅ፣ ስሙን ማወቅ እና እነዚህ ደግሞ ካወቃችሁ በኋላ እያንዳንዳቸውን ቤተሰብ 7 ፊደላቸውን በውስጣቸው ማለት ነው እነሱ ማወቅ ይጠበቅባቸዋል። እነዚህ ደግሞ 26 ሌተሮች ናቸው። እንቆጥራቸው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 አያችሁት? በእንግሊዘኛ 26 ሌተሮች አሉ ማለት ነው፣ ወይም አልፋቤቶች አሉ። እነዚህ በካፒታል ነው ያስቀመጥኩላችሁ፣ በካፒታል ነው ያስቀመጥኩላችሁ። እነዚህ ደግሞ ሙሉ 34ቱ መደበኛ ፊደሎች ናቸው። እነዚህ ምናልባት በካፒታል እና በስሞል ተብለው ነው እንጂ የሚለዩ እንደዚህ ቤተሰብ የላቸውም። እሺ፣ ቋሚ እነዚህ ናቸው። ካፒታሎች እነዚህ ናቸው። ስሞሎች ደግሞ አሉ። እነሱን በሌላ ቪዲዮም ላሳያችሁ እችላለሁ፣ ወይም ገብታችሁ ማየት ትችላላችሁ ማለት ነው። እነዚህ ደግሞ የአማርኛዎቹ ናቸው። በጣም አሪፍ። አሁን ቀጥታ ወደ አማርኛዎቹ ጀምርና ወደ እንግሊዘኛዎቹ እንሄዳለን። በጣም አሪፍ። ሀ የመጀመሪያው ሀ ማለት ይሄ ነው አይደለ? የመጀመሪያው ሀ፣ ይሄኛው ሀ። ተከተሉኝ በደንብ። ሀ ለ ሐመሩ ሀ፣ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ የምትጻፈው ከዚህ ጋር አግዳሚ ያላት እንደዚህ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ከዚህ ላይ ጸ ፈ ፐ ቨ በጣም አሪፍ ይታያል አይደለ? ይታያል።
በጣም አሪፍ በጣም አሪፍ። አሁንም የአማርኛው ልደግመው ነው። እሺ አንዴ ልድገመው፣ በደንብ ተከተሉኝ። እናንተም ከኔ ጋር አብራችሁ በሉ። ለምሳሌ ሀ ስል እናንተም ሀ በሉ። እንደዛ ሲሆን ነው እሺ የሚያዝላችሁ። ተከተሉኝ በደንብ ሀ ሀ ሀ ሀ እሺ ሀ ሀ ለ ሐመሩሃ መ ሰ ወይም ንጉሱ ሰ ረ ሰ ወይም እሳቱ ሰ ሸ ቀ በ ተ ቸ ቸ ሀ ብዙሃኑ ሀ ወይም ብዙሃኗ ሀ ትባላለች። እቺ ማለት ነው ብዙሃኗ ሀ። ከዛስ ነ ነ ነ ከዛስ ኘ ኘ ከዛስ አ አ ከ ከ ኸ ኸ ወ አ እቺ አ ነች። እሺ አ ወይም አይኑ አ ትባላለች። እችም አ ነች፣ እችኛዋም አ ነች። እችኛዋ አልፋው አ ትባላለች። እችኛዋ ደግሞ አይኑ አ ነው የምትባለው። እሺ እንቀጥል። ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ እንቀጥል። እችም ጸ ነች። እችኛዋ ጸሎቱ ጸ ስትባል እችኛዋ ጸ ወይም ክቧ ደግሞ ፀሐዩ ጸ ትባላለች። ፀሐዩ ጸ ክቧ ነች። እቺ ደግሞ የደ ቅርጽ ያለችዋ ጸሎቱ ጸ ትባላለች። ግን ልዩነት አላቸው። የደንና የጸን ልዩነት እዩዋቸው፣ በደንብ እዩዋቸው። ስለዚህ እችኛዋ ጸሎቱ ጸ ነው። እችኛዋ ደግሞ ፀሐዩ ጸ ትባላለች። እቺ ፈ ነች። እቺ ፐ፣ ይሄ ቨ ቨ። በጣም አሪፍ በጣም አሪፍ። ምናልባት ከፈጠንኩባችሁ ጨርሳችሁ ከዛ በኋላ እየመላለሳችሁ ማየት ትችላላችሁ ማለት ነው። እነዚህ 34ቱ መደበኛ ፊደላት እነዚህ ይመስላሉ። አሁን ደግሞ ወደ እንግሊዘኛው ልንገባ ነው። ልንገባ ነው። ተከተሉኝ። ኤ ምናልባት በካፒታል ነው። እሺ በትልቆቹ ነው። ደግሞ ሌላ አጻጻፍ አላቸው። በስሞል ሌተር ይባላሉ። እነሱም የተሰራ ቪዲዮ አለ፣ ካሊያም ሰራላችኋለሁ። እሱ እንደናንተ ፍላጎት ነው የሚወሰነው። አሁን በካፒታል እናያቸዋለን። ተከተሉኝ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ተከተላችሁኝ። ምናልባት ከፈጠንኩባችሁ እየቆማችሁም እያስመለሳችሁ ማየት ትችላላችሁ። ውድ ቤተሰብ እነዚህ በካፒታሎች ናቸው። አሁን በጣም ረጋ ባለ መልኩ ልላችሁ ነው። እሺ ተከተሉኝ። በጣም ረጋ ባለ መልኩ ነው የምለው። ተከተሉኝ። ለምሳሌ ኤ አብራችሁኝ በሉ። እሺ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ
ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ መጨረሻው ዜድ። እነዚህን ሁለቶቹን ካወቃችሁ የአማርኛው ከሀ እስከ ፐ ድረስ በካለ ቦታዋን የተቀመጠች መሀል አካባቢ ነው የምትሆነው። ግን ካለ ቦታው መሆኑ እናንተን ካለ ማንበብ የሚያግዳችሁ ነገር አይኖርም፣ ወይም ለማንበብ የሚያግዳችሁ ነገር አይኖርም። ቦታውን ችግር የለውም። የሚጠበቅባችሁ እናንተ ቅርጹንና ስሙን በደንብ መያዝ ነው። ቅርጹንና ስሙን በደንብ መያዝ አለባችሁ ውድ ፋሚሊ። እሺ እነዚህን የአማርኛ 34ቶቹን እነዚህን ከያዛችሁ እና የእንግሊዘኛ ደግሞ እነዚህን 26 ሌተሮችን ከያዛችሁ የመጀመሪያው ዋናው መሰረቱን ያዛችሁት ማለት ነው። እነዚህን ካወቃችሁ የምትቀጥሉ ምንድን ነው? ከእነዚህ የምትቀጥሉት እያንዳንዳቸውን ወይም 7 ቤተሰቦችን እነሱ ማጽናት። መጀመሪያ የሚጠበቅባችሁ ግን 34ቶቹ እነማን ናቸው የሚለውን ማጽናት ነው ማለት ነው። ሲቀጥል እነዛኛዎቹ ደግሞ ካፒታሎቹን አውቃችኋል ማለት ነው። የሚቀጥለው ምንድነው የሚሆነው? ስሞል ሌተሮችን ማወቅ። የኤቢሲዲ በሁለት ነው አይደል የሚከፈለው፣ ካፒታል ሌተር እና ስሞል ሌተር ብለን። ስለዚህ አሁን ካፒታሉ እነዚህ ናቸው። በቃ እነዚህ በደንብ ማወቅ ነው የሚጠበቅባችሁ። ስሞሉን ደግሞ ውስጥ አለ የተሰራ ቪዲዮ አለ። ካሊያ ደግሞ ስራልኝ በሉኝና እሰራላችኋለሁ። በጣም ባሪፉ አድርጌ እሰራላችኋለሁ። ምናልባት ስሙ ካልተያዛችሁ በስም መምጣት እንችላለን። ለምሳሌ ኤ ለማለት ማያዛችሁ ከሆነ በአማርኛ ኤ ብዬ ጽፋለሁ። በቢ የሚባለው ሲ፣ ልክ እንደዛ አድርጌ አሳያችኋለሁ ማለት ነው። ውድ ቤተሰብ በዚህ መልኩ አማርኛንና እንግሊዘኛን ከመሰረቱ ከፊደል ጀምራችሁ መማር ለምትፈልጉ በ0953 61 59 56 ብላችሁ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ካላችሁበት ቦታ ሆናችሁ ስራ ላይም እየሆናችሁ ስራችሁን በማይነካ መልኩ ሁለት ባንድ ማስኬድ ትችላላችሁ። ምናልባት ከአሁን በፊት ያሳለፋችሁ ህይወት ትምህርት መማር ላይ ተጽዕኖ ከፈጠረባችሁ ጊዜው አሁን ነው ማለት ነው። ተጠቀሙ ማለት ስራችሁንም ስሩ፣ ትምህርታችሁንም ተማሩ። ማለትም ስራችሁን እናንተ በምሰሩበት ሰዓት ስሩ፣ በረፍት ሰዓታችሁ ደግሞ ይሄንን ተማሩ። ከመጀመሪያው ከፊደል ጀምራችሁ በጣም ነው የሚቻለው። የማይቻል ይመስላችኋል ስታስቡት፣ የሚከብድ ይመስላችኋል። በጣም ቀላል ነው። የትም እድሜ አይገድበውም። በቃ እድሜ ሄዷል፣ ዛሬ እኮ እንደዚህ ይሄ ኤቢሲዲ መማሪያ ጊዜ አይደለም፣ ይሄ ወሬ ነው። እንደዚህ ማለት የለባችሁም። ጀምሩ፣ ተማሩ። ምንም ቢያንስ እናንተ ስህተታችሁንና ችግራችሁን አምናችሁ ተቀበሉና ተጋፈጡት። በቃ አለቀ። ተጋፈጡት፣ ውጤት ይመጣል። ግን ራሳችሁን እየሸወዳችሁ ማለትም አታነቡም፣ ግን የምታነቡ ለሰው እየመሰላችሁ እናንተ ግን አታነቡም። ውስጣችሁ እናንተ ናችሁ የምታውቁት። ግን ችግራችሁን ተጋፈጡት። በቃ አለቀ። አስወጡት። ችግር እስከ መቼ በችግር ይኖራል? አስወጡት። ከመጀመሪያው ከፊደል ጀምራችሁ ተማሩ። ምንም እናንተ ብቻችሁን ነው የምትማሩት። በግሩፕም ላይ ሆን ይችላል። እናንተ ብቻችሁን አንድ ሰዓት ይዛችሁ ማንም ሳይጨመርባችሁ መማር ትችላላችሁ። በዚህ መልኩ አማርኛንና እንግሊዘኛን ከመሰረቱ ከፊደል ጀምራችሁ ተማሩ ነው የምለው። እሺ አሁን እስኪ የሆነ ሐሳብ መጣልኝ። አሁን ከመጀመሪያው እስከ መጨረሻው ነበር አይደል ያስተማርኳችሁ። አሁን ደግሞ ከመጨረሻው ወደ መጀመሪያው አንድ ጊዜ ልበላችሁና የዕለቱ ትምህርታችንን እንጨርሳለን። በዛው ግን እንዳትረሱ ፋሚሊ ወይም ቤተሰብ ያልሆናችሁ ሰብስክራይብ አድርጉና ቤተሰብ እንሆን። ቅድም ከሀ ለሐመርሃ እያልኩኝ እስከ መጨረሻው ሄጃለሁ። አሁን ደግሞ ከዚህ ነው የምንጀምረው። ከዚህ እንደዚህ ለመያዝ እንዲያመቸን ተከተሉኝ በደንብ። ቨ ፐ ፈ ጸ ተመሳሳይ ናቸው። ጸ ነው የሚባሉት። ጸሎቱ ጸና፣ ፀሐዩ ጸ። እቺ ጰ ጨ ጠ ገ ጀ ደ የ ዠ ዘ አ ወ ኸ ከ አ ኘ ነ ሀ ብዙሃኑ ሀ ማለት ነው።
ቸ ተ በ ቀ ሸ ሰ ረ ሰ መ ሀ ለ ሀ ይሄን ይመስላል። በቃ አሁን ይሄን ቪዲዮ ደገም አድርጋችሁ ወይም የደጋገማችሁ ብታዩት በቃ ምንም አዲስ ነገር የለውም። ይሄን በደንብ ካወቃችሁ ምንም አንዱን ምዕራፍ አለፋችሁት ማለት ነው። የሚቀጥለው ደግሞ ሀ ሁ ሂ ሃ ሄ ህ ሆ ለሉ ሊላ ሌሎ የሚለውን ነው። እሱን ደግሞ በቀጣይ ቪዲዮ እናያለን። ወይም የተሰራ በጣም ብዙ ቪዲዮ አለ። እሱን ገብታችሁ ይሁ በደንብ ውጤታማ ሁኑ። እሺ አሁን ደግሞ የኤቢሲዲውን ዞረን እናያለን። ዜድ ዋይ ኤክስ ደብሊው ቪ ዩ ቲ ኤስ አር ኪው ፒ ኦ ኤን ኤም ኤል ኬ ጀ አይ ኤች ጂ ኤፍ ኢ ዲ ሲ ቢ ኤ። በጣም አሪፍ ነው። ስለዚህ የአማርኛና የእንግሊዘኛ የመጀመሪያ ከመሰረቱ አማርኛን ሀ ብዬ እንግሊዘኛን ደግሞ ኤ ብዬ ጀምሬ በዚህ መልኩ ጥርት ባለ ትምህርት ስንማር ቆይተናል ውድ ቤተሰብ። እሺ በዚህ መልኩ ተማርና በጣም አሪፍ ትምህርት እንደሆነ ተስፋ አደርጋለሁ። ደግሞ በቀጣይ አሪፍ ልክ እናንተ በምትሰጡኝ ኮሜንት አማካኝነት በደንብ እያስተማርኩ ነው የምገኘው። በዚህ መልኩ ደግሞ አማርኛና እንግሊዘኛን ከመሰረቱ መማር ከፈልጋችሁ እንዳልኳችሁ ታች ላይ ባለው ስልክ ደውሉልና ተማሩ። ከመጀመሪያው ጀምሩ፣ ውጤታማ ሆኑ። እናንተ የምትፈልጉትን ለምሳሌ ቁርአን ሊሆን ይችላል፣ እንደየእምነታችን መጽሐፍ ቅዱስ ሊሆን ይችላል፣ መጽሐፎች ሊሆን ይችላል። የማይቻል የለም። አሁን ዛሬ ስንቶቻችን ነን ጓደኞቻችን ቴክስት ጽፉልን ማን መልሰው ለቤተሰቦቻችን ደግሞ በድምጽ ብቻ በቴክስት መጻፍ የማንችለው ስንቶቻችን ነን? ብዙ ችግር ውስጣችን ላይ አለ እናውቃለን። ግን ይሄን ችግር እናስወጣው በቃ ተሸክመን እስከ መቼ? ምናልባት እኮ ዛሬ ምናልባት ያለነው ሌላ ሀገር ቢሆን ሀገራችን ውስጥ ስንገባ እንዴት ነው የምንሆነው? ብዙ ነገር ማስታወቂያዎች አሉ፣ ማመልከቻዎች አሉ፣ የክስ ወረቀት አለ፣ የባንክ ደብተር አለ፣ ባንክ ቤት ስንገባ ስንወጣ ምናምን ብዙ ነገር ኢቭን እንኳን ማለት ነው ከዚህ ቦታ እንደዚህ አታድርጉ ተብሎ ሊለጠፍ ይችላል አይደለ? ለምሳሌ ማስጠንቀቂያዎች አሉ። ለምሳሌ ማንኳኳት ክልክል ነው፣ ይህ መንገድ ዝግ ነው፣ ዛሬ ዝግ ነው፣ ክፍት ነው። ብዙ ነገር የሆነ መስሪያ ቤት ሊሆን ይችላል፣ መንገድ ላይ ማቋረጥ ክልክል ነው ሊሆን ይችላል። ግን ይሄን በማለት ባለማንበባችሁ እናንተ ምንድን ነው ሪስክ ውስጥ ትገባላችሁ፣ ችግር ውስጥ ትገባላችሁ ማለት ነው። ብታነቡ ኑሮ ግን ኢትስ ኦኬ ምንም አይከብዳችሁም። ኦኬ ነው እንዴ ብላችሁ የራሳችሁ መንገድ ትመርጣላችሁ፣ በራሳችሁ መንገድ ትጓዛላችሁ ማለት ነው። ስለዚህ ከዚህ እንኳን መማር አለብን። አንድ ምዕራፍ ከህይወታችሁ ጨምሩ፣ አሻግሩ ማለት ነው። በጣም ቀላል ነው። የሚከብድ መስሏችሁ ነው? ቀላል ነው። ጀምሩ። ብዙ ወሬ አላብዛባችሁ ማለት ነው። በቀጣይ አሪፍ ቪዲዮ ይዤ እመጣለሁ። መማር ለሚፈልጉ ልጆች ሼር አድርጉላቸው። ውድ ቤተሰብ ከተመቻችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በዚህ መልኩ ተማሩ። በ0953615956 ደውሉልን። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላም ሁኑ።